አር ዩ ሲንግል ነው ወይስ ዱ ዩ ሲንግል ብላችሁ ነው የምትጠይቁት። አላገባህም ወይም አላገባሽም ብላችሁ ስትጠይቁ ምን ብላችሁ ትጠይቃላችሁ? አር ዩ ሲንግል ወይስ ዱ ዩ ሲንግል? ዱ ነው ወይስ አር ነው የምትጠቀሙት? ዱ የምትጠቀሙት ለቤዚክ ቨርብ ነው። ዱ ፕላስ ቤዚክ ቨርብ ሲሆን ነው። አር የምትጠቀሙት ደግሞ አር ፕላስ ነን ቤዚክ ቨርብ ሲሆን ነው። ስለዚህ እዚህ ጋር ዳሽ ዩ ሲንግል ብሎ ኮስችን ማርክ። ስለዚህ እዚህ ጋር ምንም አይነት ቤዚክ ቨርብ ስለሌለ ምንድን ነው የምትጠቀሙት ማለት ነው? አር የምትለዋን ነው የምትጠቀሙ። አር ዩ ሲንግል ብላችሁ ነጠላ ነህ ወይም ነጠላ ነሽ ብላችሁ ትጠይቃላችሁ ማለት ነው። ሁለተኛ ዳሽ ዩ ሃቭ ኤ ቦይፍሬንድ። ዳሽ ዩ ሃቭ ኤ ቦይፍሬንድ። ሃቭ እዚህ ጋር ቤዚክ ቨርብ ነች። ስለዚህ ምን ትጠቀማላችሁ ማለት ነው? ዱ ፕላስ ቤዚክ ቨርብ። ዱ ዩ ሃቭ ኤ ቦይፍሬንድ። ዱ ዩ ሃቭ ኤ ቦይፍሬንድ። ሶስተኛ ዳሽ ዩ ላይክ ኢት። ዳሽ ዩ ላይክ ኢት ኮስችን ማርክ። ምን ማለት ነው? ላይክ የሚለው ቤዚክ ቨርብ ነው እዚህ ጋር። ስለዚህ ዱ ዩ ላይክ ኢት፣ ዱ ዩ ላይክ ኢት ብላችሁ ትጠይቃላችሁ ማለት ነው። አራተኛ ዌር ዳሽ ዩ ፍሮም። ዌር ዳሽ ዩ ፍሮም። እዚህ ጋር ዩ ፍሮም ዌር ምንም አይነት ቤዚክ ቨርብ የለም አይደል? ስለዚህ አር ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም ብላችሁ ትጠይቃላችሁ ማለት ነው። አምስተኛው ዌር ዳሽ ዩ ካም ፍሮም። ዌር ዳሽ ዩ ካም ፍሮም። ካም ቤዚክ ቨርብ ነው። ስለዚህ ዌር ዱ ዩ ካም ፍሮም፣ ዌር ዱ ዩ ካም ፍሮም። አያችሁ የላይኛው ጥያቄ እነዚህኛው ልዩነቱ። የመጀመሪያው ዌር ዳሽ ዩ ፍሮም ነው፣ ቤዚክ ቨርብ የለም። የሁለተኛው ግን ዌር ዳሽ ዩ ካም ፍሮም። ካም የምትለዋ ቨርብ ሜን ቨርብ ስለተጨመረች ዱ እንጠቀማለን እዚህኛው ላይ። የቅድሙ ግን አር ዌር አር ዩ ፍሮም፣ ዌር ዱ ዩ ካም ፍሮም፣ ዌር አር ዩ ፍሮም፣ ዌር ዱ ዩ ካም ፍሮም። ስድስተኛው ዳሽ ዩ ካሚንግ። ዳሽ ዩ ካሚንግ። እዚህ ጋር ቤዚክ ቨርብ አለው የለውም? ካሚንግ ነው የሚለው። ካም አይኤንጂ። አይኤንጂ በሚኖር ጊዜ ዳሽ ዩ ካሚንግ። ይሄ ምን አይነት ሰንተንስ ምን አይነት ኮስችን ይመስላችኋል? ፕሬዘንት ኮንቲኒየስ ነው። ፕሬዘንት ኮንቲኒየስ ላይ ሁልጊዜ ምን እንጠቀማለን? ኢዝ፣ አም፣ አር ፕላስ ቨርብ አይኤንጂ አይደል የምንጠቀመው? ስለዚህ ዳሽ ዩ ካሚንግ ነው። ዳሽ ዩ ካሚንግ። ካሚንግ ምን ነው? ቨርብ አይኤንጂ ነው፣ ኮንቲኒየስ ነው። ስለዚህ አም፣ ኢዝ እና አር ነው ፕላስ ቨርብ አይኤንጂ አይደል የምንጠቀመው? ስለዚህ አር ዩ ካሚንግ፣ አር የምትሏን ዱ ቀርቶ አር የምትሏን እንወስዳለን። ስለዚህ አር ዩ ካሚንግ እንላለን። ካሚንግ ምንድነው? እዚህ ጋር እንግዲህ ናን ቤዚክ ቨርብ ነው። ቤዚክ ቨርብ ወይም ሜን ቨርብ አይደለም። ስለዚህ አር ዩ ካሚንግ። የመጨረሻዋ ጥያቄ ለእናንተ ነች። ዳሽ ዩ ሂር። ዳሽ ዩ ሂር ኮስችን ማርክ። ዳሽ ዩ ሂር ኮስችን ማርክ። ይሄ በኮሜንት እጠብቃለሁ። ምላሹን ከእናንተ ነው የምጠብቀው። ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ፎሎ፣ ላይክ፣ ሼር እያደረጋችሁ ፕሊዝ ጋይስ። ታንክ ዩ ፎር ቱዴይ።